ሆኖ ሰላማችሁ ይብዛ። እንዴት ቆያችሁ? ወደ የክርስቶስ ቤተሰቦች እንዴት በጣም እጅግ ደስ ነው። የሀያት ጣፉ የእመቤታችን ቅድስት ድንግል ማርያም ቤተክርስቲያን ነው ማለት ነው። አሁን ይሄ እንትን ቤተልሔሟ ነው። ኧረ ዋይ እንዴት ደስ እንደሚል በእውነት ልካ ይሄም አለ እንላለን። ልዩ ናቸው። ይሄ ሀያት አካባቢ ጣፉ አካባቢ ያለ ሚስጥር ፈጣሪ ብቻ ነው የሚያውቀው። ልክ እንደምታዩት ውብ ነች። እግዚአብሔር ይመስገን። ሀገራችን ሰላም ያደርግልን። እጅግ ውብና ድንቅ ነው ማለት ነው። ቤተልሔም ማለት ወየ 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 እግዚአብሔር ይመስገን ድንቅ ነው። ይህ አዲስ አበባ ውስጥ ባይስባችሁታል። እንግዲህ አዲስ አበባ ውስጥ እንደዚህ አይነት ማለት ወጣ ያለ ከአዲስ አበባ ወጣ ያለ ነው እና ለየት ያለ በጣም የሚገርምና የሚደንቅ ቤተክርስቲያን ነው እንደምታዩት ቤተልሔም ነች። እግዚአብሔር አምላክ ይመስገን። ይሄው ቁልፍ አላት። በዚህ ነው የሚገቡት ማለት ነው ካህናቱ። ደስ አይልም? ይሄ እንደምታዩት ነው። ካህናቱ ውብ ነው በእውነት ውብ። በዚህ አልፈው ነው የሚመጡት። ደስ ሲል እግዚአብሔር ይመስገን። ድንቅ ነው። የሱ ስራ አያልቅምና ውብና ድንቅ ነው ማለት ነው። እንደምታዩት ነው። ደስ ይላል በጣም። በአምላክ ንጉስ ዳዊት ቅዱስ ዳዊት ነው። በጣም ደስ ይላል። ነቢይ ሳሙኤል ቅዱስ ሳሙኤል ነው። ችግር የለውም አባቴ ሁን ከኋላ ስለሆንክ ይቅር በለኝ ቆረጥኩ እና በጣም እጅግ ደስ የሚል ነው። እንደምታዩት ነው። ውብ ነው እውነት እውነት። ክብር ለእሱ ይሁን። ይሄን ለሰጠን እግዚአብሔር ይመስገን። ህዝበ እስራኤል ወይ ይኸው ቅርቤው ላርቀው የፈርዖን ወታደሮች ህዝበ እስራኤል የያሪኮን ይላል ማለት ነው። ይኸው እዚህ ጋር እንደምታዩት ነው። በጣም እጅግ ውብና ድንቅ ነው። ይኸው እግዚአብሔር ይመስገን። የካህኑ አሮን ወይ እግዚአብሔር ይመስገን። በእውነት እኔ በጣም እጅግ ነው የገረመኝ። የሚገርማችሁ ነገር ወጥ ያለ ነው እና እንደዚህ አይነት ቤተክርስቲያኖች ይኖራል ብለን ገምቼ እኔ ብዙ ጊዜ እንደዚህ አይነት ቤተክርስቲያኖች ይኖራል አላልኩም። በጣም እጅግ የሚያስደስት ናቸው። እዚህ አጣፋ አካባቢ ላይ ያሉ ድንቅ ግሩም ነው። ሚስጥሩን እሱ ፈጣሪ ነው የሚያውቀው። የካህኑ አሮን በትሩ ነች ማለት ነው። እጅግ በጣም ደስ የሚል ውብ ነው። እግዚአብሔር ይመስገን። ሙሴ ቅዱስ ሙሴን እንግዲህ ይሄን እንትኑ ሲቀበል ማለት ነው። እንደምታዩት ነው። የቅዱስ ሙሴ ጽላቱን ሲቀበል እንደተቀበለ አስርቱ ትእዛዞች ማለት ነው። ይሄ በጣም እጅግ የሚያስደስት ነው። እዚህ ጋር ካልባረከኝ አልለቅህም የቅዱስ ያዕቆብ ነው ማለት ነው። ይሄ መልአክ ነው ቅዱስ ያዕቆብ። አዎ ቅዱስ ያዕቆብ አምላክ ይሄን ይመስላል። እጅግ በጣም ውብ ነው በእውነት ነው የምላችሁ። ካልባረከኝ አቤቱ የኔ ጌታ እኛን ባርከን ይቅር በለን እና እንደምታዩት ነው። በጣም እጅግ ያምራል። ያዕቆብ በፍኖተ ሎዛ ሎዛ ነው። ይሄ እንደምታዩት ነው። በእውነት ውብ ነው። ቅዱስ ያዕቆብ በረከቱ ይደርብን። አብርሃም ይስሐቅን ለመሰዋት ሲሄድ ይሄው። ይሄ ደግሞ በእውነት ውብ ነው። ውብ ይታያል። ያው ይታያል። እግዚአብሔር ይመስገን። ምን ይሳነዋል ሰው ሁሉ በእጁ ስለሆነ እግዚአብሔር ይመስገን። የወንዶች ምግብ ነው ማለት ነው። ሰለስቱ ደቂቃ ሶሉስ ቅዱስ ቤተ አብርሃም። ኦኬ ይሄኛው ቤተ አብርሃም ጋር ሄዶ አብርሃም ሶሉስ ቅዱስ የቤተ አብርሃም ቤት እንትን ሲባርኩ ማለት ነው። ይሄኛው ያስሄዳል። እናታችን ሳራ
ዮናስ ነው። ይቅር ይቅር በሉ።